እዚህ ቪዲዮ ለመስራት ፈልጌ አልነበረም። አንዳንድ ኮሜንታተሮች እንድሰራበትና ሀሳብ እንድሰጥበት አድርጎኛሉና ኮሜንት በጣም አንብቤ ነበርና አረ የኛ ይሻላል፣ አረ የኛ ይሻላል፣ አረ የኛ ብሄር ይሻላል የምትሉ ሰዎች ማለት ነው። ሁሉም ብሄሩን ይወዳል፣ ሁሉም ቋንቋውን ይወዳል፣ ሁሉም ማህበረሰቡን ይወዳል። በተለይ ያደገበትን አካባቢ ማለት ነው። ኢትዮጵያ ውስጥ 84 ኦር 86 ብሄረሰቦች አሉ። ከዛ ውስጥ ወይ እኛ ሁለቱን እንድንይዝ እንችላለን ወይ ደግሞ አንደኛው እንድንይዝ እንችላለን። ከዛ ውስጥ ደግሞ 86ቱን 84ቱን ከናቅን የኛን ብቻ ከወደድን ጥሩ አይመጣም። ባይሆን ለማወቅ ጥረት ማድረግ ነው። ኮሜንት ላይ የማይሆን ነገር ከመጻፍ ኔጌቲቭ የሆነ ኮሜንት ከመጻፍ ለካ እንደዚህም ነገር አለ ወይ ብላችሁ መጠያየቅ ማወቅ ሲኖርባችሁ እናንተ የኔ አረን ይሄንን ብሄር እንኳንም ሆንኩኝ አረ ስሙን አልጠራውም እንኳንም ይሄንን ብሄር ሆንኩኝ አልহামዱሊላህ ምትሉም አላችሁ። አላህ እኮ መርጦና በቃ አንቺ በዚህ ብሄር ነው አንቺ በዚህ በቃ አላህ ፈቅዶና መርጦ ነው የፈጠረን በዛ ብሄር ማለት ነውና ማንም ደግሞ ብሄሩን የሚጠላ ማንም የለም። ልክ አንቺ ወይም አንተ ብሄርክን እንደምትወድ ያም ሰው ደግሞ ብሄሩን በጣም ይወዳል፣ ባህሉን በጣም ይወዳል። እንዴ እኔም እንዳስተዳደጊ ነው እናንተም እንዳስተዳደጋችሁ ነው። ግን ብናውቅ ጥሩ ነው ብንጠይቅ። እንዴ ባህላችሁ እንደዚህ ነው ወይ ቋንቋችሁ እንደዚህ ነው ወይ ብለን ለማወቅ ጥረት ብናደርግ አሪፍ ነው። ያንን ነገር የማይሆን ነገር ከምንጽፍ የማይሆን ነገር ከምናወራ ብንቆጠብ ባይነኝና ሁሉም የራሱ ብሄር የራሱን ቋንቋ የራሱን ባህል የማይወድ የለም። በቃ ባጭሩ ማለት ነውና የኔ ይሻላል አትበሉ። በቃ ሁሉም እኩል ነው። ሁሉም ለራሱ ውድ ነው እና በዚህ ቪዲዮ ነው የመጣሁት ማለት ነውና በጣም ተገርም ይሉ አረ የወሎ ይሻላል፣ አረ የትግሬ ይሻላል፣ አረ የኦሮሞ ይሻላል እያላችሁ ኮሜንቱን አጠቃላይ በሱ ነው የሞላችሁትና ሁሉም የራሱ ብሄር ለራሱ ውድ ነው። ገባችኋ? እናንተም ያንን ብሄር እንዳልቻላችሁት ያም ሰው ደግሞ የእናንተን ባህል ቋንቋችሁን አይችልም። ስለዚህ ያለውን ነገር አምነን መቀበል ለማወቅ ጥረት ማድረግ ስንችል እናንተ ደግሞ ኮሜንታችሁ አኡዝ ቢላኒ በቃ የሆነ በተለይ ሰማችሁ ደግሞ አልহামዱሊላህ እንኳንም እንትን ሆንኩኝ የምትሉ ሰዎች አላችሁ። አላህ በቃ ፈጠራችሁ መርጦ ማለት ነው። ስለዚህ እንደዚህ ማለት የለባችሁ።